የራበው ማነው የራበው ማነው ይህን የመሰለ አኩሪ አተር ወይንም ሶሲ ብለን እኛ በልማድ የምንጠራው እሱን እንዴት አድርገን በዚህ አይነት መልኩ ቆንጆ አድርገን እንደምንሰራ አብረን እናያለን። አብራችሁን ቆዩ። ሰላም እንዴት ናችሁ? በመጀመሪያ መጥበሻችንን እናግላለን። ከዛ የሚያስፈልጉን ግብአቶች ድንች፣ እንደሚታየው ከሆነ ሶሲ አለን፣ ሽንኩርት፣ ቲማቲም፣ ቃሪያ እና ነጭ ሽንኩርት ያው ባለን ትንሽዬም ብትሆን ባለችን፣ ግን አስፈላጊው ዋናው ሮዝመሪን በጣም አስፈላጊ ነገር ነው እዚህ ምግብ ላይ ወይንም ይሄንን ግብአት ስንሰራ። ቀጣይ ሶሲያችንን የጋለው መጥበሻችን ላይ እንገለብጣለን። እንከፍትና ከከፈትን በኋላ ገልብጠን ትንሽ ውሃ እናደርጋለን በልኩ እላዩ ላይ ማለት ነው። አያችሁት? ውሃ በትንሹ እንዲያርሰው ማለት ነው። እንዲያርሰው ውሃ እናደርጋለን። ውሃ ካደረግን በኋላ ዋነኛውና ወሳኙ ያልኳችሁ ሮዝመሪን ግዴታ ነው። ምክንያቱም ቴስቱን ቆንጆ ያደርግልናል። የሶሲ ሶያውን ይሄ ከፋብሪካ ያለውን ቴስት ትንሽ ይቀንስልናልና ሮዝመሪን እንዲሁም ጨው በመጠኑ እናደርጋለን ማለት ነው። ስለዚህ ውሃችን በደንብ እዚህ ጋር በደንብ መጥቶልናል ወይንም ሶሲያችን ረጠብ ብለዋል ማለት ነው። እኔ ብዙ ጊዜ አልዘፈዝፍም ስሰራ፣ እንደዚህ ነው የምሰራው። በቀጣይ ዘይት ጨምርበታለሁ። በመጠኑ አድርጌ ዘይት ጨምርበትና በዘይቱ ምጠብሰው ይሆናል ማለት ነው። ስለዚህ ጨዋችን አንድ ላይ ሆኗል፣ ሮዝመሪያችን አለ፣ እንጠብሰዋለን። በቀጣይ ወደ ድንቻችን እንሄዳለን። ድንቻችንን እንዲህ ባለ መልኩ ቆንጆ አድርገን እንልጣለን ወይንም እናዘጋጃለን። እዚህ ጋር ድንች አንሶኝ ነው ጨመርኩበት። 4 ፍሬን የተጠቀምኩት ድንች። ሰሞኑን ያው ድንቻችን እንዲህ ባለ መልኩ ወይንም ስላይስ አድርገን እንከትፈዋለን። ለቺፕስ በምንሰራበት አይነት መልኩ አድርገን እንከትፈዋለን ማለት ነው ድንቻችንን። ድንች ጥሩ ላይ ነው ያለው አሁን፣ ብዙም ውስጡ የተበላሸ ምናምን ነገር አናገኝምና አሪፍ ወቅት ነው ለድንች። ስለዚህ ድንቻችንን እንዲህ ባለ መልኩ ቆንጆ አድርገን ካሰናደን በኋላ አያችሁት? እዚህ ጋር ሶሲያችን ከለሩን ቀይሮ ቆንጆ ሆኖ ተጠብሶልናል ማለት ነው። ስለዚህ እዚህ ጋር እንዲህ ባለ መልኩ ሶሲያችንን ገለበጥ ነው ሳህን ላይ። እዛው ሶሲያችን ባዘጋጀንበት መጥበሻ ላይ እዛው ምንም ሳናለቀልቀው ምን ሳንለው እዛው ላይ መጥበስ እንችላለን። ድንቻችንን ለመጣድ ዘይታችንን በመጀመሪያ እናግላለን። ዘይታችንን እንደዚህ ከጨመርን በኋላ ከጋለልን በኋላ ድንቻችንን እንዲህ ባለ መልኩ ለመጥበስ እንጨምራለን ማለት ነው። መጥበሳችን ላይ በጣም ቀላል የሆነ አሰራር ነው። ስቴፕ ባይ ስቴፑን ከተከተላችሁ እንዲሁም በጣም ጣፋጭ ነው። ለቁርስ፣ ለምሳ፣ ለእራትም ለማንኛውም ሰዓት የሚበላ ምግብ ነው ዛሬ ምን ይዤላችሁ የመጣሁት። ብዙ ጊዜ ሰዎች ሶሲን ደስ አይላቸውም። ስለዚህ ይሄን መልኩ ተጠቀሙ። በቀጣይ ሽንኩርታችንን ያሰናዳነውን እንደዚህ ስላይስ ወይንም ሽሪሚሪ በሆነ መልኩ የምንከትፍ ይሆናል። ወይንም ይሄ ለጥብስ ስጋ ጥብስ ስንሰራ ምናምን በምንከትፍበት ወይ ማለት ነው፣ በሱ ወይ ምንከትፍ ይሆናል። በቀጣይ ቲማቲማችንን እንዲህ ባለ መልኩ ጎረድ ባደረግነው መልኩ የማድቀቅ ምናምን አይጠበቅብንም። ሲምፕሊ በሆነ መልኩ ቲማቲማችንን እንደዚህ አድርገን አሰናዳን ማለት ነው። በቀጣይ ቲማቲም አንሶኛል ብዬ ስላሰብኩ አንድ ጨመርኩበት። እናንተ በተመቻችሁ ወይ መጠኑን ማድረግ ትችላላችሁ። እኔ 2 እና ከዛ በላይ ለሆነ ሰው ስለሆነ የምሰራው ትንሽ በዛ ይበል ብዬ ነው። በዳቦ እንደ ሳንድዊች ከታችሁ ይሄንን ምግብ ልትጠቀሙ ትችላላችሁ። እንጀራ ከጎኑ ሚጥሚጣ አድርጋችሁ ልትጠቀሙ ትችላላችሁ። እዚህ ጋር ነጭ ሽንኩርት እንደዚህ ባለ መልኩ ሳልጨነቅበት ሳላደቅ ምን ሳልል ነው። እዚህ ጋር ቺፕሳችን አያችሁት? ከለሩን ቀይሮልናል፣ ቆንጆ ሆኖ በስሎልናል። እኔ ቺፕስ ስሰራ ዘይት አላበዛም፣ ትንሽ ነው ያደረኩት ዘይት እንዳያችሁት ከሆነ። እዚህ ጋር ቆንጆ ሆኖ ስለበሰለልን በመጀመሪያ ከከተፍናቸው ግብአቶች ቲማቲምና ሽንኩርታችንን በመጀመሪያ ምንጨምር ይሆናል። ከላዩ ላይ ቺፕሳችን እላዩ ላይ ቲማቲማችንንና ሽንኩርታችንን እንዲህ ባለ መልኩ ከላዩ ላይ የምንጨምር ይሆናል። እንደዚህ ሲሆኑ ከምንድነው ስቴፑን ጠብቆ ሲሄድ ቴስቱ የተለየ ቴስት ይመጣዋል። ቲማቲም ከድንቹ ጥብስ በላይ ቲማቲምና ሽንኩርት
ስንጨምር የተለየ ቴስት ስለሚሰጠው ሞክሩትና እናንተው ትፈርዳላችሁ ማለት ነው። ስለዚህ እንዲህ ባለ መልኩ ቺፕሳችን ላይ ቲማቲማችንንና ሽንኩርታችንን ጨምረን በደንብ ከድንቻችን ወይንም ከቺፕሳችን ጋር የምናዋህደው ይሆናል ማለት ነው። አያችሁት እንዴት በደንብ አድርጌ እየቀላቀልኩት ነው ያለሁት ሁሉም እንዲዳረስ ማለት ነው። ይሄንን የምግብ አሰራር አንዴ ከለመዳችሁ በቃ ሱስ ነው የሚይዛችሁ። እውነት ለመናገር እኔ ሶሲ መጀመሪያ ላይ አልወድም ነበር ወይንም አኩሪ አተር የምንለው ደስ አይለኝም ነበርና እስቲ እንደዚህ አድርጌ ልሞክረው ብዬ ሱስ ነው የያዘኝ። ስለዚህ በቀጣይ ደግሞ በደንብ ከበሰለልን በኋላ ነጭ ሽንኩርታችንን ጣዕሙን ይዞ እንዲወጣልን ወይንም ጣዕሙን ይዞ ሁሉንም እንዲያዳርስልን ነጭ ሽንኩርታችንን ከላዩ ላይ ጨመር ነው ማለት ነው። አያችሁት እንዲህ አድርጌ እየቀላቀልኩ ነው። ድንቼም ቲማቲሜም ሽንኩርቴም በደንብ አድርጎ እየተቆላላልኝ ያለው። እዚህ ጋር ድጋሚ ያው ከፍቼው የተለያየ ማለቴ ስቴፕ ባይ ስቴፕ ላሳያችሁ ብዬ ነው። ከድኛው ድጋሚ ከፍቼው ነው አሁን እዚህ ጋር ጥሩ ሆኖ በስሎልኛል፣ ተዘጋጅቶልኛል። ስለዚህ ቅድም የጠበስኳትን ሶሴን እላዩ ላይ ጨምራለሁ ማለት ነው። እንዲህ ባለ መልኩ ቅድም የጠበስኳትን ሶሲ ወይንም አኩሪ አተር የተጠቀምነውን እላዩ ላይ እንጨምራለን። ቆንጆ ሆኖ ቺፕሳችን ከደረሰ በኋላ ቲማቲማችንና ሽንኩርታችንን አደረግን። ከሱ ላይ እነሱ በደንብ ሲቁላሉልን ሶሲያችንን ጨመርን ወይንም አኩሪ አተራችንን ጨመርን። አያችሁት እንዴት እንደሚያምር። አሁን ይሄ እንደ ሳንዱች ሆኖ ልንበላው እንችላለን በዳቦ በተለይ በጣም ይጣፍጣል ከእንጀራ ይልቅ እውነት ለመናገር። እኔ ግን ብዙ ጊዜ የእንጀራ አድናቂ ስለሆንኩኝ በእንጀራ ነው የተጠቀምኩት ስበላ። ከጎን ሚጥሚጣ አድርጋችሁ ቆንጆ ነው። እዚህ ጋር ትንሽ የጫው ቴስት ስላነሰው ጫው ከላዩ ላይ ትንሽ ጨመርኩበት። አያችሁት ቆንጆ ሆኖ እዚህ ጋር እየበሰለ ነው ወይንም ለማዕድነት ለመቅረብ እየተጠጋ ነው ወይንም ደርሶልናል ኦልሞስት። ስለዚህ አያችሁት እዚህ ጋር በደንብ አድርጌ የጫውን እያማሰልኩት ነው። ከድኛው ነበር ድጋሚ ከፈትኩትና ያው አሁን የመጨረሻው ስቴፕ ላይ ደርሰናል ማለት ነው። እንዲህ ባለ መልኩ ቀላልና ለቁርስ ለምሳ እንዲሁም ለእራት የሚሆን መክሰስም የሚሆን ቆንጆ የሆነ በሶሲ ለጾም ወቅት የሚሆን ምግብ መስራት እንችላለን። እዚህ ጋር የከተፍናትን ቃሪያ ጣል አደረግንባት። የቃሪያውን ቴስት ሲወስዱ ደግሞ በቃ አንድ ላይ እውነት ለመናገር ጥብስ ነው የሚለው። ይሄ የስጋ ጥብስ ሆኖ ግን ጥብስ የጾም ጥብስ ባሉት በቃ ጥብስ ነው የሚለውና በጣም ነው የሚጣፍጡት። አያችሁ መልኩን እንዴት እንደሚያምር። ብሉኝ አይልም። እባካችሁ ሞክሩትና ኮሜንት ሴክሽን ላይ ሐሳባችሁን ግለጹልኝ እሺ። አያችሁት እዚህ ጋር በጣም ነው የሚያምረው። እዚህ ጋር ለማዕድነት ለማቅረብ ነው። ጣባን ነበር የተጠቀምኩት። ጣባ ላይ ያደረኩት እንደዚህ ባለ መልኩ ቆንጆ ባለ ሆነ መልኩ ጣባ ላይ አድርጌ እኔ ያው በእንጀራ ነው የምጠቀመው ብያችኋለሁ። እንደዚህ አይነት ቀላልና ለሁሉም ጊዜ የሚበላ ምግቦችን ከፈለጋችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ቤተሰብ ሁኑ። መሰራትም እንዲሰራላችሁ የምትፈልጉት ምግብ ካለ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። አመሰግናለሁ። ባይ